ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የግንቦት 17 2017 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። እባካችሁ ለህሊናችሁና ለሙያችሁ ክብር ብላችሁ ስሩ ሲሉ አቶ ዮሐንስ ቧያሌው ለፍትህ አካላት ጥሪ አቀረቡ። የአማራ ፋኖ ብሔራዊ ኃይል በተለያዩ ግንባሮች ውጊያውን አጠናክሮ ቀጥሏል። ሻለቃ ዝናቡ ልንገረው ስለ አርበኛ ዘመነ ካሴ ያለው ነገር አለ፣ ትሰሙታላችሁ። ኢሳያስ አፈወርቂ በብልጽግናው አገዛዝ ላይ የሰነዘሩት ትችት እያነጋገረ ነው። አብይ ለጦርነት እየተዘጋጁ ነው ሲሉም ኢሳያስ አፈወርቂ ተናግረዋል። የኢሳያስን ንግግር ይዘናል። አብይ አህመድ የአውሮፓ ጉዟቸውን እስከ መጨረሻው ድረስ ሊደብቁ የቻሉት በዲያስፖራው የተቃውሞ ፍራቻ መሆኑ ተሰምተዋል። የሶማሌ ክልል ፖለቲከኛው በአዲስ አበባ የግድያ ሙከራ እንደተደረገባቸው ተገልጿል። አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። እባካችሁ ለህሊናችሁና ለሙያችሁ ክብር ብላችሁ ስሩ ሲሉ አቶ ዮሐንስ ቧያሌው ለፍትህ አካላት ጥሪ አቀረቡ። በእነ አቶ ዮሐንስ ቧያሌው መዝገብ በሽብር ወንጀል ከተከሰሱት 52 ሰዎች መካከል በማረሚያ ቤት እስር ላይ የሚገኙ 16 ተከሳሾች በፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ግንቦት 15 2017 በዋለው ችሎት ተገኝተዋል። መዝገቡ የተቀጠረው ቀሪ የአቃቤ ህግ ምስክሮችን ለመስማት ነበር። አቃቤ ህግ አሉኝ ካላቸው 21 ምስክሮች መካከል እስካሁን በሁለት ዙር 12 ምስክሮችን አቅርቦ አስመስክሯል። እንዲሁም 9 ምስክሮችን አላቀረበም። አቃቤ ህግ ግንቦት 15 2017 በነበረው ችሎት ቀሪ ምስክሮችን እንዲያቀርብ ሲጠየቅ ምስክሮች የመከላከያ ሰራዊት አባላት በመሆናቸው ክልል 3 እና 4 በግዳጅ ላይ ናቸው የሚል ምላሽ ሰጥቷል። በመሆኑም ፌዴራል ፖሊስ ምስክሮችን አሁን ላይ ለማቅረብ እንዳልቻለና የመከላከያ ሚኒስቴርም ምስክሮች ግዳጅ ላይ መሆናቸውን ገልጾ በደብዳቤ ስላሳወቀን አሟልተን ለማቅረብ እንድንችል ተጨማሪ ጊዜ እንዲሰጠን በማለት ጠይቀዋል። በአንጻሩ ተከሳሾች ተከላካይ ጠበቆችም አቃቤ ህግ በተፈቀደለት በ54 ቀናት ውስጥ 12 ምስክሮችን ብቻ ነው አቅርቦ ለማሰማት የቻለው ብለዋል። ይህ የሚያመላክተው አቃቤ ህግ የተሰጠውን ጊዜ በአግባቡ አለመጠቀሙን እንዲሁም ምስክሮችን በማቅረብ ተከሳሾች ፈጣን ፍትህ እንዲያገኙ ትጋት አለማሳየት ነውም ሲሉ ወቅሰዋል። ምስክሮች የመንግስት የጸጥታ አካል በመሆናቸው ከሌሎች ምስክሮች አንጻር አቅርቦ ለማስመስከር የሚቀሉ ናቸው። ለምን ቢባል የበላይ ኃላፊያቸው ቅረቡ ብሎ እስካዘዛቸው ድረስ መቅረብ የሚችሉ ናቸውና ብለዋል። ምስክሮች የመንግስት የጸጥታ አካላት ሆነው ነው ሳይቀርቡ የቀሩት። በተጨማሪም ከተከሳሾች ፍትህ የማግኘት መብትና እየቀረቡ ካሉ ተደጋጋሚ የሰብአዊ መብት ጥሰቶች አንጻር ፍርድ ቤቱ አሳሳቢነቱን ተመልክቶ ቢቻል በግንቦት ወር ከሌሎች መዝገቦች ጋር ተደርቦ እንዲሰማ አጭር ቀጠሮ ቢሰጠን ሲሉ ጠይቀዋል። ተከሳሾች በበኩላቸው አቃቤ ህግ በቂ ምክንያት ባላቀረበበት ሁኔታ ሆን ብሎ ምስክሮችን ባለማቅረብ በሂደቱ እንድንቀጣ እያደረገ ነው ሲሉ ወቅሰዋል። እኛ የምናውቀው ወታደር ከሌሎች በተለየ መልኩ በተባለውና በተፈለገው ጊዜ እንደሚደርስ ነው። የዘንድሮ ወታደር ግን ለየት ስላለብን አናውቀውም ብለዋል የተከበሩ ዮሐንስ ቧያሌው። በተጨማሪም ስለ እግዚአብሔር ብላችሁ፣ ስለ ስልጣናችሁ ብላችሁ፣ ስለ ሙያችሁ ክብር ብላችሁ እባካችሁ ለህሊናችሁ ስሩ። ይህ ጊዜ እንደሆነ ያልፋል ሲሉም የፍትህ ተቋማትን ተማጽነዋል። የተከበሩ ክርስቲያን ታደለም አቃቤ ህግ ተከሳሾች በዋስትና እንዳይፈቱ አስሮ እንኳን ምስክር ማቅረብ ካልቻለ ችግሩ የእርሱ ነው በማለት ተናግረዋል። ፍርድ ቤቱ በመጨረሻም አቃቤ ህግ ቀሪ ምስክሮችን ከሰኔ 10 እስከ 13 2017 ድረስ አቅርቦ እንዲያስመሰክር ፈቅዷል። የአማራ ፋኖ ብሔራዊ ኃይል የማዕከላዊ ኮማንድ አባል ሻለቃ ዝናቡ ልንገረው ዘመነን ጠልቶ ዝናቡን ማለት አይቻልም አለ። የአማራ ፋኖ ብሔራዊ ኃይል በተለያዩ ቀጠናዎች እያደረገ ያለውን ውጊያ የቀጠለ ሲሆን በርካታ ድሎችንም እያገኘ ነው። ከባህር ዳር ዙሪያ እስከ ምዕራብ ወሎ ድረስ ከባድ ውጊያ መኖሩንም የፋኖ ኃይሎች ገልጸዋል። የአፋብኃ የማዕከላዊ ኮማንድ አባል ሻለቃ ዝናቡ ልንገረው ደግሞ ይሁዳ ክርስቶስ ሞትን አሸንፎ እንደሚነሳ ቀድሞ ቢያቅ ኖሮ አምላኩን አሳልፎ ባልሸጠው ነበር ያለ ሲሆን መሪውንና አዳኙን የሚክድ ትውልድ ራሱን እጅ የካደ ግለሰቡን አይደለም በማለት አብራርቷል። አማራ ያለው አንድ አማራጭ ከፈጣሪ በታች ነፍጡና ክንዱ ብቻ ነው ሲል የገለጸው ሻለቃ ዝናቡ ዘመነን ጠልቶ ዝናቡ ማለት እንደማይቻልም በአጽንኦት ገልጸዋል። በሌላ በኩል የአማራ ፋኖ ብሔራዊ ኃይል አንደኛ ክፍለ ጦር ባህር ዳር ብርጌድ ጊዮን ሻለቃ፣ አሳምነው ሻለቃና የጣናው መብረቅ ብርጌድ ባህር ዳር ሻለቃ በጋራ ጥምረት በማድረግ በደህና ማርያም የጎዲ ቀጠና ወንጀጣ ቀበሌና ከአቸፈር ቀጠና ጭንባ ከተማ በሁለት አቅጣጫ የወጣን ያገዛዙ ኃይል ከጧቱ 1 ሰዓት ተኩል ጀምሮ እነዚህ የሁለቱ ብርጌድ ሻለቃዎች ጠንካራ ትስስር በመፍጠር ያገዛዙን ምሽግ ደምስሰዋል። በዚህም 29 ያገዛዙ ወታደር ተደምስሷል። 3 ፓትሮል ወታደር ቁስለኛ ሆነዋል። 1 ብሬን፣ 15 ክላሽ፣
4 የእጅ ቦምብ፣ 7 የወገብ ትጥቅ እንዲሁም 12 ምርኮኛ በውጊያው ተገኝቷል። በተመሳሳይ አዴት ከተማ ላይ የዞን ስብሰባ አደርጋለሁ ብሎ በዛሬው ዕለት ብዙ ኃይል በማስቀመጥ ስብሰባውን ለማካሄድ ሙከራ ቢያደርግም አይበገሬው የሻለቃ አንሙት ያዛቸው ብርጌድ ከባህር ዳር ብርጌድ ደጉ በላይ ሻለቃ ጋር ጥምረት በመፍጠር በ4 አቅጣጫ ዴንሳ ባታ፣ ቆቀር፣ አዴት፣ ሀናና ምላጭ በር ላይ ከፍተኛ ምት መቶታል። በዚህ ውጊያ ፋኖ ዴንሳ ባታ ከተማን ለሰዓታት ተቆጣጥሮ የአገዛዙን ጦር ሙትና ቆስለኛ በማድረግ ከባድ ምሽግ በመሰባበር ከፍተኛ ኪሳራ አድርሷል። በሌላ በኩል በወሎ ቀጠና የአማራ ፋኖ ብሔራዊ ኃይል ንጉስ ሚካኤል ኮር መብረቅ ክፍለ ጦር ከትናንት ግንቦት 15 2017 ዓ.ም ሌሊት ጀምሮ አገዛዙ የያዛቸውን ምሽጎች ከበባ በማድረግ ከጎንጅና አጋምሳ ምሽግና ካምፕ እየመቱ ወደ ወግዲ አስወጥተውታል። በተመሳሳይ ምስራቅ አማራ ኮር 2 ካላ ኮርማ ክፍለ ጦር አንድ ሻምበል የፋሽስቱ አገዛዝ ዙፋን ጠባቂ ሰራዊት ሙትና ቆስለኛ በማድረግ ታላቅ ድል ተጎናጽፏል። ሰሜን ወሎ ዞን ጉባላፍቶ ወረዳ የአገዛዙ ሰራዊት ከበቅሎ ማነቂያና ሳንቃ ተነስቶ ወደ ራያ ቆቦ አዋስና አካባቢው ማጥቃት ሊያደርግ እንቅስቃሴ ላይ እያለ 32 ቀበሌ ልዩ ስሙ ወቄት ቅርጣን የተባለ ቦታ ላይ ካላ ኮርማ ክፍለ ጦር 3ኛ ሻለቃ ደፈጣ በማድረግ አንድ ሻምበል የምርኮኛው ብርሃኑ ጁላ ሰራዊት ሙትና ቆስለኛ በማድረግ ድል አግኝተዋል። በተጋድሎው ነበልባሎቹ ጠላትን አይቀጡ ቅጣት በመቅጣት ለማጥቃት የተነሳበት ቤዙ ላይ ጭምር እንዳይረጋጋ በማድረግ በርካታ ኃይል በመደምሰስ 5 ክላሽ ከነሙሉ ትጥቁና ተተኳሹ ማርከዋል። እንዲሁም በቆቦ ከተማ ሰፍሮ ከነበረው የአገዛዙ ወታደር መካከል ሰሞኑን በርካቶች በቡድን እየሆኑ ከነሙሉ ትጥቃቸው የአፋብሃ በወሎን እየተቀላቀሉ ነው። በዛሬው ዕለት በአፋብሃ በወሎ የምስራቅ አማራ ኮር 2 ዞብላምባ ክፍለ ጦርን የተቀላቀሉ የሰሜን ምስራቅ እዝ ወታደሮች መኖራቸውም ተገልጿል። ኢሳያስ አፈወርቂ በብልጽግናው አገዛዝ ላይ የሰነዘሩት ትችት እያነጋገረ ነው። ፕሬዝዳንት ኢሳያስ በርካታ ኤርትራውያን በተገኙበት ስታዲየምና በአገሪቱ ብሔራዊ መገናኛ ብዙሃን በተላለፈው በዚህ ንግግራቸው የውጭ ኃይሎች በብልጽግና ወኪላቸው አማካኝነት የኢትዮጵያ ሕዝብ ላይ ላለፉት 5 ዓመታት ያወጁት ጦርነት ምን ያህል ተስፋ እንደቆረጡ ያሳያል ብለዋል። ሊያቀርቡ የሚፈልጓቸው ምክንያቶች ብዙ ናቸው። የውሃ ጉዳይ፣ አባይና ቀይ ባህር፣ የባህር በር ማግኘት፣ የኦሮሞ ሕዝብን የማይወክል የኦሮሞ አስተሳሰብ፣ የኩሽና የሴም ግጭት፣ የአፋር ህዝብና መሬትን ለዚህ አጀንዳ መጠቀም እንዲሁም ጦርነት በሰፊው መቀስቀስ ነው በማለት ከሰዋል። ይህንን ለማሳካት ፕሬዝዳንት ኢሳያስ የውጭ ኃይሎች ባሏቸው እገዛ የኢትዮጵያ መንግስት የጦር መሳሪያ ግዢና የወታደራዊ ዝግጅት ላይ እንደሆነ ጠቅሰዋል። ፕሬዝዳንቱ የኤርትራ ህዝብና መንግስት በኢትዮጵያ ለተካሄደው ለውጥ ድጋፍ በማድረጉና ድንገት በተፈጠረ ምክንያት አይቆጩም ሲሉም ተናግረዋል። ፕሬዝዳንት ኢሳያስ ጠቅላይ ሚኒስትር አብይ ወደ ስልጣን ከመጡና እርቅ ከፈጠሩ ወዲህ የኢትዮጵያ መንግስት ላይ ጠንካራ ትችት ሲያቀርቡ የመጀመሪያቸው ነው። ላለፉት 34 ዓመታት በስልጣን ላይ የቆዩት ፕሬዝዳንት ኢሳያስ በብሔር ተኮር ፌዴራሊዝም የተከሰቱትን በርካታና ተደጋጋሚ አደጋዎች ተከትሎ ከ7 ዓመታት በፊት የታቀደው ለውጥ በኢትዮጵያ ብቻ ሳይሆን በኤርትራና በሌሎች አጎራባች ሀገሮችም የፈጠረው የደስታ ስሜትና ብሩህ ተስፋ በእውነቱ ትውስታችን ነው ብለዋል። ፕሬዝዳንቱ ነገር ግን ተስፋ ሰጪ በሆኑት እድሎች የተናደዱ የውጭ ኃይሎች ስራ አልፈቱም ብለዋል። ባለፉት ጥቂት ዓመታት በኢትዮጵያ ህዝብ ላይ ያወጇቸው ጦርነቶች በብልጽግና ተስፋ መቁረጣቸውን የሚያሳይ ነው ሲሉ ገልጸዋል። ብልጽግና የታቀዱ ጦርነቶችን ለማስጀመር የጦር መሳሪያዎችንና ቴክኖሎጂዎችን ለማግኘት የሚደረገው የግዢ ጥድፊያ፣ ተጓዳኝ ፉከራዎችና ወታደራዊ ዝግጅት ሁሉም ያወቀውና የመዘገበው ነው ሲሉም አክለዋል። ፕሬዝዳንት ኢሳያስ በዚሁ ንግግራቸው ላይ በኤርትራ ህዝብና መንግስት ላይ እየተፈጸመ ያለው ግልጽና ስውር የማፍረስ ሴራ የታወቀ መሆኑን ተናግረዋል። በዚህም የተነሳ ታይቶ የነበረው ተስፋ ሰጪ እድል መክሸፉን ተናግረዋል። የኢትዮጵያ ህዝቦች የራሳቸውን ምርጫ ወስደዋል ያሉት ፕሬዝዳንቱ ተቃውሟቸውን ለማጠናከር እየተዘጋጁ ነው ብለዋል። ፕሬዝዳንት ኢሳያስ በንግግራቸው በሱዳን ስላለው ግጭት የተናገሩ ሲሆን በውጭ ኃይሎች ያለውን ጣልቃ ገብነት ተችተዋል። ኤርትራ በጀኔራል አብዱል ፈታህ አልቡርሃን ለሚመራው ወታደራዊ መንግስት ድጋፍ እያደረገች መሆኑ ሲገለጽ ቆይተዋል። በኤርትራ እንዲሁም የተለያዩ የውጭ ሀገራት የተከበረው 34ኛው የኤርትራ የነጻነት ቀን በወታደራዊና በኪነ ጥበብ የታጀበ ነበር። በስነ ስርዓቱ ላይ ከፍተኛ የመንግስት ባለስልጣናት፣ የጦር አዛዦችና በሺዎች የሚቆጠሩ ሰዎች ተገኝተዋል። 34 ዓመት በስልጣን ላይ የቆዩት ፕሬዝዳንት ኢሳያስ በንግግራቸው ስለ ዓለም አቀፉ ሁኔታ፣ ስለ ቀጠናዊ ጉዳዮችና ስለ ጎረቤት አገራት በዝርዝር ተናግረዋል።
አብይ አህመድ የአውሮፓ ጉዟቸውን እስከ መጨረሻው ድረስ ሊደብቁ የቻሉት በዲያስፖራው የተቃውሞ ፍራቻ መሆኑ ተሰማ። በአውሮፓ ጉብኝት እያደረጉ የሚገኙት ጠቅላይ ሚኒስትር አብይ አህመድ የፈረንሳይ ጉብኝታቸውን አጠናቀው ዛሬ ምሽት ቬኒስ ጣሊያን መግባታቸው ታውቋል። የመሰረት ሚዲያ ምንጮች እንደጠቀሙት ጠቅላይ ሚኒስትሩ ከቱሪስት ከተማዋ ቬኒስ በተጨማሪ ወደ ሮም ተጉዘው የጣሊያን ባለስልጣናትን ሊያገኙ እንደሚችሉ ጠቁመዋል። የጣሊያን ጉብኝታቸው እንዳለቀ ወደ እንግሊዝ፣ ፊንላንድ፣ ስዊድን፣ ኖርዌይ ምናልባትም ጀርመን ሊጓዙ እንደሚችሉ አፍሪካ ኢንተለጀንስ ዘግቧል። በአውሮፓ የዲፕሎማቲክ መዲና ብራሰልስ ቀደም ብለው የአፍሪካ አውሮፓ ስብሰባን የተከታተሉት ውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ፈረንሳይ ላይ የጠቅላይ ሚኒስትሩ ልዑክ የተቀላቀሉ ሲሆን በቀሪዎቹ ጉብኝቶች ላይ ይገኛሉ። የጠቅላይ ሚኒስትሩ ጉዞ ቀደም ብሎ ሳይነገር ተይዞ ጉብኝቱ ከተጀመረ በኋላ ወይም መጠናቀቂያው ላይ በመንግስት ሚዲያዎች ላይ ሲነገር እንደነበር ለመታዘብ ችለናል። የሚሆነው በየሀገራቱ የሚገኙ የዲያስፖራ አባላት ሊያነሱ የሚችሉትን የአደባባይ ተቃውሞ በመፍራት እንደሆነ ተገልጿል። የሶማሌ ክልል ፖለቲከኛው በአዲስ አበባ የግድያ ሙከራ እንደተደረገባቸው ተገለጸ። ዶክተር መሐመድ ፊዳር ወይንም ጉራይ ፊዳር የተባሉት ፖለቲከኛ ጥቃት የተፈጸመባቸው ትላንት ምሽት መሆኑን የተሰራጩ መረጃዎች አስታውቀዋል። ዶክተር ጉራይ ፊዳር በደረሰባቸው ጉዳት አሁን በሆስፒታል ተኝተው ሕክምና እየተከታተሉ መሆኑን መረጃዎቹ አስረድተዋል። እንደ መረጃዎቹ ከሆነ በሶማሌ ክልል ውስጥ በሚንቀሳቀሱ ተቃዋሚዎች መካከል የተፈጠረው ሽኩቻና በክልሉ መንግስት ውስጥ ካለው ወቅታዊ ሁኔታ በመነሳት የግድያ ሙከራው ፖለቲካዊ ይዘት ሊኖረው ይችላል የሚል ግምት አለ። ዶክተር ጉራይ ፊዳር በኢጋድ ውስጥ በኃላፊነት ቦታ ላይ የሚሰሩ ባለሙያ መሆናቸውን ለመረዳት ተችሏል። ይህ በእንዲህ እንዳለ ሞቃዲሾ ሰላም ነው ሲሉ የሶማሊያ ምክትል መከላከያ ሚኒስትር ገልጸዋል። የሀገሪቱ መከላከያ ሚኒስትር ዴኤታው ኡመር አብዲ ይህን ንግግር ያደረጉት በፓርላማ ውስጥ መሆኑን ሂራን ኒውስ ዘግበዋል። እንደ ዘገባው በፓርላማው የተቃዋሚ ፓርቲዎች አባል የሆኑት ታዋቂው ፖለቲከኛ አብዱራህማን አብዲ ሽኩር መንግስት የሞቃዲሾን ደህንነትና ሰላም ማስከበር አልቻለም የሚል አስተያየት ይሰጣሉ። ሚኒስትር ዴኤታው ለዚህ መልስ ሲሰጡ አብዱራህማን አብዲ ሽኩር ከቀናት በፊት በሞቃዲሾ አየር ማረፊያ በኩል አድርጎ ወደ ሲጋሊ ሄዶ ነበር። ነገም የፈለገበት ቦታ በአየር ማረፊያው አድርጎ መሄድ ይችላል። ስለዚህ ሞቃዲሾ ሰላም ናት። እንዲህ አይነት የሐሰት ንግግር ስለ ከተማው ሲናገር ነዋሪው ይታዘበዋል ብለዋል። ጨምረውም ማንኛውም ተቃዋሚ ፓርቲ በሞቃዲሾ መሰብሰብ ይችላል። ይህ ህገ መንግስታዊ መብት ነው። የማይቻለው ተቃዋሚዎች ከባድ የጦር መሳሪያ ይዘው ወደ ከተማዋ መግባታቸው ነው ማለታቸውን ዘገባው ገልጿል።